ሃይ ኤቭሪዋን እንግዲህ ዛሬ በቻፕተር ፎር ኢንትሮዳክሽን ቱሎ ተመልሰናል። ከዛ በፊት ግን ልነግራችሁ የምፈልገው ነገር ለቀጣይ ዓመት ማለት ፈርስት ይርን ስትጀምሩ የተለያዩ ኮርሶችን የፈርስት ሴሚስተር ኮርሶችን እናዘጋጅላችኋለን። መቀላቀል የምትፈልጉ ልጆች ኢንቦክስ ላይ ቴሌግራም ዲስክሪፕሽን ላይ ቴሌግራም አካውንቴን አስቀምጥላችኋለሁ። ኢንቦክስ ላይ ጠይቂኝ። ቅድሚያ ተመዝግባችሁ ኮርሱን ክረምት 1 ወር ኦር 15 ቀን ሲቀረው አካባቢ ኮርሱን እንጀምራለን ማለት ነው። የፈርስት ይር መስከረም 15 ቀን ወር ሲቀረው እንጀምራለን። ሌት ስታርት ኮርስስ ቻፕተር ፎር ነው ዛሬ እንግዲህ እንጀምር ያሰብነው። ቻፕተር ፎር ምን ይላል? ሎው ሜኪንግ ፕሮሰስ ነው። ህግ ነው። የስ ህግ እንዴት ይሰራል የሚለውን ስቴጆችን ማነው መስራት የሚችለው፣ እንዴት ነው የሚሰራው የሚሉትን ነገሮች እናያለን ማለት ነው። መጀመሪያ ሎው ሜኪንግ ፕሮሰስ ማለት በራሱ ምንድነው የሚለውን ከዚህ እንጀምራለን ማለት ነው። የመጀመሪያው እንግዲህ ዲፋይን እናድርግ እስቲ። ሎው ሜኪንግ ፕሮሰስ ሚንስ ዘ ፕሮሲጀር ባይ ዊች ድራፍት ፕሮፖዛል ኮልድ ኤ ቢል ቢካም ባይንዲንግ ነው። ምን ማለት ነው? ሎው ሜኪንግ ፕሮሰስ ፕሮሲጀር ነው። ያ ፕሮሲጀር ድራፍት ይደረጋል። ፕሮፖዛል ይቀርባል። ድራፍቱ ያ ፕሮፖዛል ወይ ድራፍት ምን ይባላል ማለት ነው? ቢል እንለዋለን። ለዚህ አንደርስታንዲንጋችሁ ያ ቢል ምን የሚሆንበት ነው? ህግ ባይንዲንግ ነው ማለት ሰውን አስገዳጅነት ባህሪ ያለው ህግ ይሆናል ማለት ነው ከወጣ በኋላ። ለምሳሌ በኤግዛምፕል ጀስት ኢማጂን እናድርግና ኢማጂን ስቱደንት ክለብ ዋንትስ ቱ ክሬት ኤ ኒው ሩል። አንድ ተማሪ ምን መፍጠር ፈለገ? ክሬት ኒው ሩል አዲስ ህግ መፍጠር ፈለገ። ምን የሚል ህግ መፍጠር ፈለገ? ከ10 ሰዓት በኋላ ማንኛውም ሰው ሙዚቃ ከፍ አድርጎ ማዳመጥ አይችልም የሚል ህግ መውጣት ፈለገ ማለት ነው። ፈርስት የልጅ ምን ማድረግ ነው ያለበት ማለት ነው? ለሐሳቡን የሌሊቱን ሐሳብ ሙሉ በዚች ኤግዛምፕል መረዳት እንችላለን። መጀመሪያ ሩል ኦን ሰሞን ራይትስ ዘ ሩል ኦን ፔፐር። ይሄ ምን ማለት ነው? የሆነ ሰው ሆነ እሱም ይሁን ጓደኞቹ ምን መጻፍ አለባቸው? በወረቀት ላይ ህጉን ወይ ያሰቡትን ህግ መጻፍ አለባቸው። ያን የጻፉት ምን ብያቸዋለሁ? ቢል ሚለው ማዘጋጀት አለባቸው ማለት ነው። ዘን ኦል ክለብ ሜምበር ዲስከስ ኢት ምን ማለት ነው ደግሞ ከዛ በኋላ ለዛ ክለብ ሜምበርስ ለትምህርት ቤቱ ኦር ለክለቡ ለአባላት ለባለስልጣናት ማለት ነው ያቀርባል። ምን እንዲያደርጉበት? ዲስከስ ዘን ወይ ደግሞ ዲቤት እንዲያቀርቡ እንዲከራከሩበት ማለት ነው። ዘን they vote or approval ወይ ያጸድቁታል ወይ ያጸድቁትም። ኢማጂን አጽድቀው ስለሆነ የምንረዳው ካልጸደቀው ኦሬዲ እዚህ ጋር ያቆማል ትምህርቱ። ግን ጸድቆ ስለሆነ ልንረዳ ያሰብነው አፕሩቫል ይኖራል ማለት ነው። አጸደቁት ወይቶ ዲቤት ፈጥረው ምናምን አጸደቁት። በአብዛኛው ድምጽ 2/3 ድምጽ ያስፈልጋል አንድ ህግ እንዲጸድቅ። አጸደቁት። ዘን the club president sign it ምን ማለት ነው? የግዴታ የፕሬዝዳንት ክለብ ፕሬዝዳንቱ ምን ማለት አለበት? መፈረም አለበት። የፕሬዝዳንቱ ፊርማ ሲግኔቸር ያስፈልጋል። ፋይናሊ it is posted on the wall publication። ያው የትምህርት ቤት ስለሆነ ምን ላይ ይለጠፋል? ወል ላይ ግድግዳ ላይ ይሄ ከዚህ በኋላ ማንኛውም ሰው ከ10 ሰዓት በኋላ ሙዚቃ ማዳመጥ አይችልም የሚለው ህግ ይለጠፋል ማለት ነው። ያ ምን ሆነ ማለት ነው? ለፐብሊክ ወጣ ማለት ነው። በህግ ሲሆን ግን ነጋሪት ጋዜጣ ላይ ነው በብዛት የሚወጣው። ዘን ዛት ኢዝ ዘ ሎው ሜኪንግ ፕሮሰስ ኢን ሚኒኤቸር ምን ማለት ነው? ባጭሩ ይሄ እንግዲህ ሎው ህግ እንዴት ይሰራል የሚለውን ፕሮሰስ የሚያስረዳ ነው ማለት ነው። ሎው ሜኪንግ ፕሮሰስ እንግዲህ በዋነኝነት እነዚህ አራቶቹ ናቸው። የመጀመሪያው ኢኒሺዬሽን ነው ማለት ነው። ሰሞን ፕሪፔርስ የድራፍት ቀደም እንዳልኳችሁ ከ10 ሰዓት በኋላ ሙዚቃ እንዳዳመጥ የሆነ ሰው ኢማጂን አረጋ። ማንም ሰው ከ10 ሰዓት በኋላ ሙዚቃ እንዳያወጣ ለምን የሚለውን ነገር ፕሪፔር ያደርጋል ማለት ነው። ምን ያዘጋጃል? ድራፍት የቢል ድራፍት ያዘጋጃል። ዘን ይሄኛው ኢናክትመንት ወይ ደግሞ ዲስከሽን ማለት ትችላላችሁ። ኢናክትመንት ወይም ዲስከሽን ሁለተኛው ስቴጅ ማለት ነው። ይሄ ደግሞ ፓርላመንቶች ዲስከስ እንዲያደርጉበት ይሆናል ማለት ነው። ያን ድራፍት የሆነ ሚኒስተር ያወጣውን ድራፍት ፓርላመንቱ ዲቤት ይፈጥሩበታል። ዘን ወይ ያጸድቁታል ወይ ያጸድቁትም። ድምጽ ይሰጣል ማለት ነው ከተወያዩበት በኋላ። ከዛ ከጸደቀ በኋላ ምን ይቀጥላል ማለት ነው? ሲግኔቸር ይቀጥላል። ፕሬዝዳንት ኢትዮጵያ ፕሬዝዳንት ማን ነው አሁን ላይ? ስላሴ ምናምን ሜቢ አር ነው ብቻ እሱ መፈረም አለበት። በ15 ቀን ውስጥ የግድ ሊፈርም ይገባል ይላል ህጉ። ባይፈርምም ግን ችግሩ ለውጥ የለው። ግን እንደ ህጉ እንደ ፕሮሲጀር ግን ግዴታ አንድ ፕሬዝዳንት መፈረም አለበት ብሎ ያስቀምጣል። ፕሬዝዳንቱ ምን ያደርጋል ማለት ነው? በፊርማው ማጽደቁን ያረጋግጣል። የመጨረሻውን አራተኛው ስቴጅ ፐብሊኬሽን
ዘ ሎው ኢዝ ፐብሊሽድ ኢን ነጋሪት ጋዜጣ። የትኛውም የኢትዮጵያ ህግ ሲወጣ በምን ላይ ነው ማለት ነው ፐብሊሽ የሚደረገው? በነጋሪት ጋዜጣ ላይ ፐብሊሽ ይደረጋል ማለት ነው። ሶ ባጭሩ እንግዲህ ሎው ሜኪንግ ፕሮሰስ ይቺ ነች። በጣም ቀላል ነው ትምህርቱ። ሶ በኤግዛምፕል ላሳያችሁ ሞር እንዲገባችሁ ማለት ነው። እሺ ሚኒስተር ቲንክስ ኢትዮጵያ ኒድ ኤ ሎው ኦን ፕላስቲክ ባግ ሺ ቴልስ ሄር ስታፍ ቱ ራይት ኤ ድራፍት። ለምሳሌ አንድ ሚኒስተር ምን አሰበች? ኢትዮጵያ ፕላስቲክ ባግ ላይ ምን ያስፈልጋታል? ህግ ያስፈልጋታል፣ ለው ያስፈልጋታል ብላ አሰበች። ሶ እሷ ምን ማድረግ አለባት ማለት ነው? ወይ ለጓደኞቿ ወይ ለእሷ ስር ባሉ ስራ ባልደረቦች ወይ እሷም ትሁን ለነሱ ምን ነገረች? ድራፍት እንዲያዘጋጁ ራይት ድራፍት እንዲያደርጉ ነገረች። ይሄ ምን ይባላል ማለት ነው? ኢኒሺዬሽን ስቴጅ ይባላል። ዘን ዘ ድራፍት ኢዝ ሴንት ቱ ኤችፒአር። ለማን ይላካል? ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ይላካል ማለት ነው። ሜምበርስ ኦፍ ፓርላመንቶች አርጊው ያደርጋሉ። ለሳምንት ይወያዩበትና ድምጽ ይሰጡበታል ማለት ነው። ሁለት ሶስተኛ ድምጽ ከተሰጠና ካለፈ ለማን ይደርሳል ማለት ነው? ለፕሬዝዳንት ምን እንዲያደርግ እንዲፈርም ዲስከሽንን አልፎ ለፕሬዝዳንት ሲግኔቸር ደረሰ ማለት ነው። ፕሬዝዳንቱ በ15 ቀን ውስጥ ግዴታ መፈረም አለበት ይላል ህጉ። ግን ባይፈርምም ችግር የለውም፣ ግን መፈረም አለበት ይላል። በ15 ቀን ውስጥ ይፈርማል ኦር አይፈርምም። ዘን ህጉ በነጋሪት ጋዜጣ ላይ በኒውስ ፔፐር ፐብሊክ ይደረጋል ማለት ነው። ባጭሩ ለው እንግዲህ ፕሮሰስ የሚደረገው ለመውጣት ይሄን ይመስላል ማለት ነው። ሶ ኔክስት ቶፒክ ምንድነው? ዋት ሜክ ሎውስ ኢን ኢትዮጵያ ሶሪ ሁ ሜክ ሎውስ ኢን ኢትዮጵያ። ማን ነው ኢትዮጵያ ውስጥ ህግን የሚሰራው? ማን ነው ህግን መውጣት የሚችለው ስንል መጀመሪያ እንግዲህ ኤችፒአር ናቸው። ቅድሚያ የሚሰጣቸው ኤችፒአር ነው። ከዛ ቀጥሎ ካውንስል ኦፍ ሚኒስተር፣ ከዛ ኢንዲቪጁዋል ሚኒስተር። እነሱ ሶስቱ ኢትዮጵያ ውስጥ ህግን ማውጣት ይችላሉ ማለት ነው። ያው ደረጃም አላቸው። ደረጃዎችን ቀጣይ ይሄኛው እዚሁ ትምህርት ላይ ቀጣይ እናያቸዋለን። ቀጣይ ቶፒክ ደረጃዎች ነው። ሶ ኤችፒአር የሚያወጡት ሞር ምንድነው ፕሮክላሜሽን ላይ ነው። ሜጀር ሎስ ትልልቅ ህጎችን እንደ ሀገር ደረጃ የሚወጡ ህጎችን በዋነኝነት የሚያወጡት ኤችፒአር ናቸው። ኤችፒአር ፓስስ ኤ ኒው ሎው ክሪሚናል ኮድ ፕሮክላሜሽን ዛት ሴስ ቴፍት ኢዝ ፔኒሽብል ባይ 5 years ኢን ፕሪዝን። ለምሳሌ አሁን ኤችፒአር ምን አሉ ማለት ነው? በክሪሚናል ኮድ አዲስ ከወንጀል ጋር የተገናኘ ህግ አወጡ። ማንኛውም ሌባ ለ5 ዓመት ይቀጣል ወይ ደግሞ የሰረቀ ሰው ለ5 ዓመት ይቀጣል የሚል አንድ ህግ አጸደቁ እንበል አወጡ። ዘን ቀጣይ ማን ያልኳችሁ ካውንስል ኦፍ ሚኒስተር። እነሱ ደግሞ የወጣውን ህግ ዲቴል የሚሰሩ ናቸው። ለምሳሌ አፍተር ክሪሚናል ኮድ ኢዝ ፓስድ ዘ ካውንስል ኦፍ ሚኒስተር ኢሹስ ሬጉሌሽን ሴይንግ ኤግዛክትሊ ሃው ቴፍት ኢንቨስቲጌትድ ሹድ ቢ ኮንዳክትድ። ምን አይነት ሌብነት በራሱ ምንድነው? ምን የሰረቀ ነው፣ እንዴት አድርጎ የሰረቀስ ነው የሚለውን ዲቴል የሚያወጡት ደግሞ ካውንስል ኦፍ ሚኒስተር ናቸው ማለት ነው። ከዛ ኢንዲቪጁዋል ሚኒስተር ዳይሬክተሪስ እንሄዳለን ማለት ወደ እነሱ። ዘ ሚኒስተር ኦፍ ኤዱኬሽን ኢሹስ ዳይሬክቲቭ on how its own employees should request leave. This does not apply to public only its minister staff. So ቀጣይ እንግዲህ ፎርም ኦፍ ሌጅስሌሽን ኢትዮጵያ የእንትኖችን የህጎችን ሄራርኪ ነው የምናየው ማለት ነው። በዋነኝነት እንግዲህ ከሁሉም የህግ ሁሉ የበላይ ማለት ነው ኮንስቲቱሽን ነው። እሱን እንዳትረሱ። ዘን ከኮንስቲቱሽን ቀጥሎ ፕሮክላሜሽን ነው። በማንም የሚወጣው በኤችፒአር የሚወጣው ፕሮክላሜሽን ይቀጥላል ሁለተኛ ላይ። ዘን ሬጉሌሽን ደግሞ በማን የሚወጡት? በካውንስል ኦፍ ሚኒስተር። ቅድም እንዳልኳቸው ዲቴይል ኖቶች የሚወጡ ማለት ነው። ከዛ ቀጥሎ ደግሞ ኢመርጀንሲ ዲግሪ አለ። ኢመርጀንሲ ዲግሪ ደግሞ በካውንስል ኦፍ ሚኒስተር። ኢች ሚኒስተር ግን ከሬጉሌሽን ከሚወጡ ሚኒስትሮች ዝቅ ያለ ነው ማለት ነው። ሁለቱም ግን አንድ ላይ ካውንስል ኦፍ ሚኒስተር ነው የሚያወጧቸው። መጨረሻ ላይ እንግዲህ ዳይሬክቲቭ ናቸው። እነዚህ ደግሞ ሲንግል ሚኒስተር የሚያወጣቸው ናቸው። ላይክ በኤግዛምፕል ላሳያችሁ ሞር እንዲገባችሁ ማለት ነው። ሄራርኪዎችን ግን መያዝ አለባችሁ። ለምሳሌ ፎር ኤኒ ሜጀር ኒው ሎው ማን ነው የሚያወጣው? ኤችፒአር ነው። ኤችፒአር ያወጣውን ህግ ዲቴል የሚሰራው ማን ነው? ሬጉሌሽኖቹ የሚሰራው ካውንስል ኦፍ ሚኒስተር ይባላል። ለምሳሌ ኢመርጀንሲ ዲግሪ ሊወጣበት ከሚችሉ ነገሮች ዲሪንግ ዋር፣ ፍሉድ፣ ኤርዝኩዌክ ኦር ኤፒዴሚክ ሲወጣ፣ ለምሳሌ አዲስ በሽታ ቢመጣ የጤና ሚኒስተር ከኤችፒአር ለምሳሌ ባይኖሩ እነሱን ሳያማክር እንደዚህ አይነት በሽታ ስለመጣ ማንም ሰው ከቤቱ እንዳይወጣ እስከዚህ ሰዓት ብሎ ቢነደግግ ያ ምን ይባላል? ኢመርጀንሲ ዲግሪ ይባላል። በዛው ለሆነች ጊዜ ብቻ የሚያገለግል ህግ ነው።
ለምሳሌ እንደነገርኳችሁ በቃ ይሄኛው ኦልሬዲ አንድ አይዲያ የነገርኳችሁ ነው። ለምሳሌ ኤችፒአር በሆነ በመሬት ዙሪያ አንድ ህግ ቢያወጣው ሶ ዲቴሉን ሊሰራው የሚችለው በመሬት ዙሪያ ያለ አንድ ካውንስል ኦፍ ሚኒስተር ዲቴሉን ታክስ እንዴት ነው ካልኩሌት የሚደረገው፣ እንዴት ነው መክፈል ያለባቸው የሚለውን ካልኩሌት ዲቴል የሚሰራው ማን ነው? ካውንስል ኦፍ ሚኒስተር ነው። ለምሳሌ ሌላኛው ደግሞ ኢመርጀንሲ ዲግሪ ላይ ለምሳሌ ቅድም በሽታ ላይ ያልኳችሁ ኮቪድ-19 በመጣ ጊዜ ለምሳሌ ዘ ካውንስል ኦፍ ሚኒስተር ኢሹስ ኤ ዲግሪ ክሎዝ ስኩል ፎር 30 ዴይስ ለ30 ቀን ትምህርት መዘጋት አለበት ብለው አውጀዋል። ያ ኢመርጀንሲ ዲግሪ ይባላል። ዘ ሚኒስተር ኦፍ ሄልዝ ኢሹስ ዳይሬክቲቭ ሴዝ ኦል ሚኒስተሪስ ኤምፕሎይስ መስት ዊር አን አይዲ ካር አት ኦል ታይምስ ኢንሳይድ ዘ ቢልዲንግ። ይሄ ደግሞ እንደ ዳይሬክቲቭ ማለት ሲንግል ሚኒስተር የሚያወጣው ነው። ለኦፊስ ለይሄ ቢሮ ላይ ለሚሆን ህግ ብቻ ነው። ለምሳሌ ሁሉም ሚኒስተሪ ኤምፕሎይስ ተቀጣሪዎች፣ ሁሉም የሚኒስተሪ ተቀጣሪዎች አይዲ ካርዳቸውን መልበስ አለባቸው በስራ ሰዓት። ይሄ ለሞር የሚያገለግለው ለማን ነው ማለት ነው? ለቢሮ ስለተቀጠሩ ለጥቂት ሰዎች ብቻ ነው፣ ሞር ለአብዛኛው ህዝብ አይደለም። አንዳንዴ ግን ኢመርጀንሲ ዲግሪ ከፕሮክላሜሽን የሚበልጥበት ጊዜ አለ። እንዴት ነው እሱ የሚሆነው? ኢፍ አን ኤፒደሚክ ብሬክ አውት the council of minister issues an emergency degree on Monday። ለምሳሌ የሆነ ኤፒደሚክ ብሬክ አውት አደረገና ካውንስል ኦፍ ሚኒስተር ኢመርጀንሲ ዲግሪ ሰኞ ላይ አወጣ ማለት ነው። ፓርላመንቱ ኦን ቫኬሽን ናቸው እንበል። ለምሳሌ በዛ ሰዓት ፓርላመንት ኤችፒአር ላይ ያሉ ሰዎች ምን ላይ ናቸው? እየተዝናኑ ነው እንበል። በዛ ሰዓት የሉም። ዘ ዲግሪ ኢዝ ኢፌክቲቭ ኢሚዲየትሊ። ያ ዲግሪ ኢመርጀንሲ ዲግሪ በዛው ሰዓት ምን ማለት ኢፌክቲቭ የሆነበት ፓርላመንት ከተመለሱ በኋላ ከ10 ቀን በኋላ ግን ፓርላመንቱ በ48 ሰዓት ውስጥ ወይ በሁለት ቀን ውስጥ ወይ ያጸድቁታል ወይ እንዲቀጥል ይተውታል ማለት ነው። ወይ ያጸድቁታል ወይ ደግሞ ሪጀክት ያደርጉታል። ሪጀክት ካደረጉ ወዲያው ይቆማል ያ ኢመርጀንሲ ዲግሪ። ኖርማል ሰው ወደ ኖርማል የዕለት ተዕለት እንቅስቃሴው ይመለሳል። ካልሆነ ግን በዛው ኢመርጀንሲ ዲግሪው በወጣበት እስከሆነ ወር ቀን ከተባለ እስከዛ ድረስ ኢመርጀንሲ ዲግሪው እንዳለው ህግ ይንቀሳቀሳል ማለት ነው ሰው። ሩል ፎር ሰብሚሽን እንዴት ነው ለኤችፒአር ድራፍት የምናስገባው? መጀመሪያ ቢሉን ለመስራት በራሱ ቢል የተሰራውን ቢል እንዴት ነው ለኤችፒአር የምናቀርበው? ገና ህግ ለመሆን መጀመሪያ ኢኒሺዬሽን አለ። ያን ኢኒሺዬሽን ወደ ዲስከሽን እንዲቀርብ እንዴት ነው የሚቀርበው ለማለት ሶስት ነገሮችን የግድ ማሟላት አለበት። መጀመሪያ መስት ቢ ኢን ሪቲንግ መሆን አለበት፣ መጻፍ አለበት ማለት ነው የግድ። you cannot just stand up in a parliament and say I have an idea. You must give them typed pages. ጀስት ቀርባችሁ ብቻ እጃውታችሁ እኔ ሐሳብ አለኝ እንደዚህ አይነት ህግ ይውጣ ምናምን ማለት አትችሉም። በትክክል የተጻፈ የተዋቀረ ፔጅ የሆነ ድራፍት ለማን መስጠት አለባችሁ? ለፓርላመንት በምን በራይቲንግ የተጻፈ መሆን አለበት። ፕላስ ደግሞ አትሊስት 20 ሜምበር ኦፍ ፓርላመንት መፈረም አለባቸው። ያንን አንቀጽ ድራፍት ያወጣችሁትን ድራፍት ቢያንስ 20 የፓርላመንት አባላት መፈረም አለባቸው ማለት ነው። ሰብሚት ቱ ስፒከር 1 ዊክ ቢፎር አንድ ከመናገር ይሄ ህጉ ከመጽደቁ ካለመጽደቁ በፊት ከአንድ ሳምንት በፊት የግድ መግባት አለበት። ሁለተኛው ዲስከሽን ላይ ነው። ዲስከሽን ላይ ምን መሆን አለበት? ፈርስት ሪድ መሆን አለበት። ስፒከር አናውንስ ዘ ቢል ሰማሪ አላውድ ጀነራል ዲስከሽን ፎሎ። ዲስከሽን ላይ እንግዲህ ፓርላመንቶች የሚወያዩበት እንዴት ነው? መጀመሪያ ያን ድራፍት ከገባ በኋላ አንድ ሰው ተነስቶ ብላው ድምጹን ከፍ አድርጎ ምን ያነብላቸዋል ያንን ድራፍት። ከዛ በኋላ እንግዲህ ውይይት ነው። the speaker stands up and says we have a bill on domestic workers right, an assistant reads the 20-page bill aloud, then the speaker says any general thoughts on member of parliament says the bill is too expensive, another says worker need protection. After 1 hour the speaker calls for a vote. ይሄ ምን ማለት ነው? ሞር አይዲያውን በአንድ ኤግዛምፕል የሚያስረዳችሁ ነው። ለምሳሌ በዶሜስቲክ ወርከር ላይ በዶሜስቲክ ወርከር ዙሪያ ያጠነጠነ አንድ ድራፍት ተዘጋጀ እንበል። ዘን 20 ፔጅ ቢሆን ያ ቢል ኦ ድራፍት አንድ ሰው ድምጹን ከፍ አድርጎ ያነባል። ዘን ሁሉም የየራሱን ሀሳብ ይሄ ኤክስፔንሲቭ ነው ወይ ደግሞ ይሄኛው ዶሜስቲክ ወርከሮች ምን ፕሮቴክሽን ያስፈልጋቸዋል ብሎ እርስ በርስ ይወያያል፣ ይጨቃጨቃል። ዘን ከአንድ ሰዓት በኋላ ሁሉም ለቮት ይጠራል ማለት ነው። ዘን ዘ ሃውስ ቮት ዘይ ኒድ ቱ ሰርድ ኦፍ ማጆሪቲ ቱ ፓስ ዲስ ፈርስት ስቴጅ።
የመጀመሪያውን ስቴጅ የሁለተኛው መጀመሪያውን ስቴጅ ለማለፍ ምን ያስፈልገዋል ማለት ነው? 2/3 ድምጽ መመረጥ አለበት ያ ድራፍት ማለት ነው። 400 ሜምበር ኦፍ ፓርላመንት አር ፕሬዘንት ዘይ ኒድ 267 ቮት ቱ ፓስ። ለምሳሌ 400 ሜምበር የፓርላመንት ሜምበር ቢኖሩ 2/3ኛውን ለማለፍ ስንት ማግኘት አለበት ማለት ነው? 237 ቮት ማግኘት አለበት። እና ለምሳሌ ይሄ ቅድም ከላይ ያየነው ኤግዛምፕሉ 300 የስ እና 100 ኖ ቢያገኝ 2/3ኛውን ድምጽ አግኝቷል። ስለዚህ ቢሉ ያልፋል ማለት ነው። 200 የስ 200 ኖ ቢኖር 200 ይሆናል። 200 ደግሞ አይቀጥል ቢል ደግሞ ዲስሚስድ ይሆናል ማለት ነው። ምክንያቱም እኩል ነው። 2/3ኛውን የግድ ማግኘት አለበት። ዘን በህግ አውጪዎች ይጠናል። ይሄ የሁለተኛውን ፈርስት ስቴጅ ካለፈ በኋላ መልሶ የዲስከሽን ሰከንድ ስቴጅ ይቀጥላል ማለት ነው። ሌጂስሌሽን ኮሚቴ ዘ ቢል ኢዝ ሴንት ቱ ዋን ኦፍ ዘ 9 ስታንዲንግ ኮሚቴ ላቦር ኤንድ ሶሻል አፌርስ ዘ ዶሜስቲክ ኤግዛምፕል ለምሳሌ ዘ ዶሜስቲክ ወርከር ቢል ኢዝ ሴንት ቱ ላቦር ኮሚቴ ዘይ ሃቭ 20 ወርከርስ ዴይ አባውት 4 ዊክስ ቱ ስተዲ ኢት። ይሄ እንግዲህ አሁን የሆነ ሰው ድራፍት ያደረገው ቢል በዛ ዙሪያ ለሚመለከተው ባለስልጣን እንዲጠና ይላካል ማለት ነው። ያ ባለስልጣን አጥንቶ መልሶ ለነሱ ያሳውቃቸዋል ዲቴይሉን ሰርቶ ማለት ነው። ሰከንድ ሪዲንግ ይኖረዋል። መልሶ ዘ ኮሚቴ ሪድስ ሪፖርት ቱ ፉል ሃውስ መልሶ ያንኑ የተሰራውን እንደገና በሚመለከተው አካል ድራፍቱ በትክክል ህጋዊ ይዘትን በተሰራ መልኩ ዲቴይሉ ቀርቦላቸው እንደገና ይወያዩበታል። The chairperson of the Labour Committee stand up and says, after 20 days of study and public hearing, we recommended the following changes. Article 5 should be 50 bar, not 10. Article 12 should be deleted entirely. We also added a new Article 15 on rest breaks. The House then discussed this recommendation. ምን ማለት ነው? ድጋሚ ይሄኛው አንቀጽ ይሄ በዚህ መልኩ ይቀየራል። ይሄኛው አንቀጽ ደግሞ በዚህ መልኩ ተስተካክሏል፣ ወይ ደግሞ ይሄኛው አንቀጽ ሙሉ ለሙሉ ተወግዷል። ከ20 ቀን በኋላ ይሄንን ወሰነናል ብሎ ካቀረቡላቸው በኋላ የሚመለከተው ኮሚቴ እንደገና ለፋይናል ውሳኔ ምን ሰዎቹ ይወያያሉ ማለት ነው። 2/3ኛው ካለፈ ለምን ይሄዳል ማለት ነው? ለሲግኔቸር ሰው ፕሬዝዳንቱ ሳይን እንዲያደርጉት ይሄዳል። ከቮቱ ደግሞ 2/3 ወይ ደግሞ ከማግኘት ካልቻለ ድምጽ እዛው ይቀራል ማለት ነው። 2/3ኛውን ድምጽ ካገኘ ፕሬዝዳንቱ እንዲፈርም ይጠየቃል ማለት ነው። ፕሬዝዳንት መስት ሳይን ዊዝን 50 ዴይስ። ፕሬዝዳንቱ ግድ መፈረም ያለበት ግን በ15 ቀን ውስጥ ብቻ ነው። ለምሳሌ on March 1 the domestic worker bill is sent to president office. The president is busy travel but she knows the law. On March 14 days later she sign it. If she refuses to sign after 50 days the law may still become effective. ለምሳሌ እሷ በፕሬዝዳንቱ ኦር ፕሬዝዳንቷ በ14ኛው ቀን ብትፈርም ምን ይሆናል ማለት ነው? ጀስት ለፐብሊኬሽን ይዘጋጃል። ባትፈርምም ግን ከ15 ቀን በኋላ ለው መልሶ ቢካም ኤፌክቲቭ ነው የሚሆነው፣ አይቋረጥም። ፐብሊኬሽን ስቴጅ ላይ ያው ነጋሪ ፌደራል ነጋሪ ጋዜጣ ላይ ኦፊሻሊ በፔፐር ይለቀቃል፣ በአማርኛም በእንግሊዘኛም ይለቀቃል። እሺ ሰከንድ እንግዲህ ሪፕሊንግ ኦፍ ላው ነው የምናየው። ህግ ካንስል ማድረግ ማለት ነው። ሪፒሊንግ ኦፍ ሎው ወይ ደግሞ አንሜኪንግ ኦፍ ሎው የተሰራለው አንሜክ ማድረግ። ሪፒል ሚንስ ካንስሊንግ ኤ ሎው ኤዘር ኮምፕሊትሊ ኦር ፓርሻሊ። አንድ ህግ ፓርሻሊ ሚን ኮምፕሊትሊ ሪፒል ካንስል ማድረግ ሪፒሊንግ ይባላል። ፎር ኤግዛምፕል ኢን 2005 ኢትዮጵያ had a law on a land appropriate proclamation በዚህ ቁጥር ያለ ማለት ፕሮክላሜሽን ምን ይላል? in 2005 they passed a new law በዚህ ምን ቁጥር ያለ አዲስ ህግ አወጡ ማለት ነው። then they repealed the 2004 law the old law is dead ምን ማለት ነው? ለምሳሌ በ2005 የሆነ አዲስ ህግ አወጣ። የአዲስ ህግ ደግሞ የ2004ቱን ይሄ የሚል ህግ በዚህ ህግ መሰረት ይሄኛው 2004 ላይ እንደዚህ የሚለው ህግ ካንሰል ተደርጓል ብሎ ከወጣ ምን ሆኗል ማለት ነው? የ2005ቱ የ2004ቱን ሪፒልድ አድርጎታል ወይ ደግሞ ካንሰል አድርጎ ይሄኛው መስራት ጀምሯል ማለት ነው። 2005ቱ ወካን ሪፒል ማን ነው ሪፒል ማድረግ የሚችለው ወይ ደግሞ ካንሰል ማድረግ የሚችለው ህግን ዘ ሴም ኦርጋን ዛት ሜድ ዘ ሎው ኤችፒአር ሪፒል ፕሮክላሜሽን ዘ ካውንስል ኦፍ ሚኒስተር ሪፒል ሬጉሌሽን
ቅድም እንዳልኳችሁ ሂደት ነው። ኤችፒአር ዋናው ፕሮክላሜሽኑን መጣስ ሪፒል ካንስል ማድረግ ይችላል። ካውንስል ኦፍ ሚኒስተር ከሱ ያሉ ዝቅ ያሉ ለምሳሌ የሻ ሚኒስተር አለ፣ የህዝብ ሚኒስተር አለ። እነሱ የተለያዩ ሚኒስተሮች ደግሞ የራሳቸውን ሪፒል ዲቴል ሬጉሌሽኖችን ሪፒል ወይ ደግሞ ካንስል ማድረግ ይችላሉ። እዚህ ጋር ግን ሞር ማወቅ ያለባችሁ ዘ ፓወር ቱ ሪፒል ካን ኖት ቢ ዴሊጌትድ ሪፒል ካንስል ህግን ካንስል የማድረግ ስልጣን ዴሊጌት ሊሆን አይችልም። ኤችፒአር ካን ኖት ቴል ዘ ካውንስል ኦፍ ሚኒስተር ዩ ዲሳይድ ዊች ኦፍ አወር ሎስ ቱ ካንስል። ለምሳሌ ኤችፒአሮች ለየትኛው ለአንዱ ካውንስል ኦፍ ሚኒስተር ተነስተው የትኛው ህግ ካንስል እንዲደረግ ዲሳይድ አደረግክ ማለት አይችሉም። ሶ ኤችፒአር ኦንሊ ካንስል ዘ ሎው ኤችፒአር ብቻ ህግን ካንስል ማድረግ ይችላሉ። አራት አይነት ሪፒሎችን አሉ። የመጀመሪያው ኤክስፕረስ ደግሞ ኤክስፕሊሲት ሪፒል ይባላል። ዘ ኒው ሎው ክሊርሊ ኤንድ ዳይሬክትሊ ሴይስ አይ አም ካንስሊንግ ዘ ኦልድ ሎው። ይሄ ማለት ምን ማለት ነው? ቀጥታ አዲሱ ህግ ለምሳሌ 2020 ላይ አንድ ህግ ከወጣ 2019 ላይ የነበረውን ህግ ሪፒል ካንስል ተሽሯል እና በዚህ ተተክቷል የሚል ካለው በግልጽ ኤክስፕሬስሊ ኦልዱን ሎው ካንስል አድርጎታል ማለት ነው። ቅድም እንዳስረዳዋችሁ ነው አጭር ነው። ለምሳሌ 2004 የሆነ ህግ የመሬት ህግ ቢኖር ዘን 2005 አዲስ እሱ ተቃራኒ ቢወጣና እሱ 2005 ላይ ያለው በግልጽ 2004 ላይ ያለው ተጥሷል የሚል ከሆነ 2005 ነው የምንቀበለው ማለት ነው፣ ተሽሯል የሚል ከሆነ። ሁለት አይነት ኤክስፕረስ ሪፒል አለው። ጀነራል ኤክስፕረስ ሪፒል እና ፓርሻል ኤክስፕረስ ሪፒል። ዘ ኢንታየር ጀነራል ኤክስፕረስ ሪፒልንስ እና ዘ ኢንታየር ኦልድ ሎው ኢዝ ካንስል። ሁሉም ምኖች ኦልድ አምና ኦር ከዚህ በፊት ስንጠቀምባቸው የነበሩ ህጎች በዚህ ዙሪያ ያለው ተሽሯል የሚል ከሆነ ምን ማለት ነው? ሁሉንም ነው የሚያጠቃልለው። ፓርሻሊ ደግሞ ሲሆን ኦንሊ ፓርት ኦፍ ዘ ኦልድ ሎው ኢዝ ካንሰልድ የሆነች አንቀጽን ተጠቅሶ እኛይቷ ብቻ ተሽራለች የሚል ከሆነ ደግሞ ፓርሻል ኤክስፕረስ ሪፒል እንላለን ማለት ነው። ኦኬ ሁለተኛው እንግዲህ ታሲት ወይ ደግሞ ኢምፕላይድ ሪፒል ነው። ይሄኛው ደግሞ ዘ ኒው ሎው ዳዝ ኖት ሴይ አይ ሪፒል ዘ ኦልድ ሎው but the two laws contradict each other so much that the old law is considered as dead. አዲሱ የሚወጣው ህግ በግልጽ ምን አይልም ኦልድ ሎው ካንስል አድርጓል ተደርጓል የሚል ጽሁፍ አይኖረውም። ዘን ግን ምንድነው ኮንትራዲክት ናቸው። ለምሳሌ በዚህ ጎዳና ላይ ማንኛውም ሰው በ80 ኪሎ ሜትር ፐር አወር መንዳት ይችላል ይላል ኦልዱ። ሶ አዲስ የወጣው ደግሞ ማንንም ሰው በዚህ ጎዳና ላይ ከ30 ኪሎ ሜትር ፐር አወር በላይ መንዳት አይችልም ይላል። ሶ እነዚህ ሁለቱን ሐሳብ ስናያቸው ምንድናቸው? ኮንትራዲክት አይደሉ? ሶ ኮንትራዲክት ስለሆኑ አዲስ የወጣው ደግሞ ኦልዱን ምን አይልም ካንስል አድርጌዋለሁ አይልም በይፋ። ሁለቱ ኮንትራዲክት በሚሆኑበት ሰዓት ግን ኒው አዲስ የወጣውን ህግ ስለምንቀበል ሶ አዲሱ በታሲት ወይ ደግሞ ኢምፕላይድ ወይ ሪፒል አድርጎታል ኦልዱን ማለት ነው። ኤክስፓየሪ ኦፍ ሎው ቴምፖራሪ ቨርሰስ ፐርማነንት ነው። ይሄኛው ደግሞ ሰም ሎውስ አር ቦርን ዊዝ አን ኤክስፓየርድ። አንዳንድ ህጎች ኤክስፓየሪ አላቸው እስከዚህ እስከሆነ ሰዓት ብቻ ነው የሚያገለግሉት ማለት ነው። ለምሳሌ ሁለቱንም ዋን ባይ ዋን እናያቸው። ፐርማነንት ስንል ላስትስ አንቲል ሪፒልድ ኦር ሪፕሌስድ። ለምሳሌ ኮንስቲቲዩሽን እስካልተተካ ኦር ደግሞ እስካልተቀየረ ድረስ ፐርማነንት ነው። ለምሳሌ ደግሞ ኢመርጀንሲ ዲግሪ ለምሳሌ ኮቪድ ላይ የሆነ 6 ወር 3 ወር ብቻ ከቤት አትውጡ ተብሏል። ሶ ያን ወር ሲያልቅ አዲስ ህግ ካልወጣ በስተቀር ያ ህግ አውቶማቲካሊ ዳርጓል ማለት ነው እዛው ላይ። ያ ነው ቴምፖራሪ የምንለው። ዘ ክሪሚናል ኮድ ኢት ሃዝ ኖ ኤክስፓየር ዴት ኢት ላስትስ ፎርኤቨር አንለስ ፓርላመንት ካንስል ኢት። ክሪሚናል ኮድ አሁን የምንጠቀመው የወንጀል ህጋችን ኤክስፓየር ዴት የለውም ምን ካልሆነ በስተቀር ከፓርላመንት ካንስል እስካላደረጉ ድረስ። The 6 months emergency degree after 6 months die by itself. No one need to repeat it. ለ6 ወር የሆነ ኢመርጀንሲ ዲግሪ ቢወጣ በበሽታ ምክንያት ከ6 ወር በኋላ ተጥሷል ሪፒል ተደርጓል ስለዚህ ከዚህ በኋላ መንቀሳቀስ ትችላላችሁ አይባልም። ኦሬዲ 6 ወር ሲሞላ ቴምፖራሪ ስለሆነ ያ ህግ እዛው ዳይ ያደርጋል ማለት ነው። አራተኛው ሪፒል ባይ ዲስዩዝ ነው። ሜንሽን ባይ ብሪፍሊ ሪፒል ባይ ዲስዩዝ ነው። A law that is never used or enforced for a very very long time may be considered outdated by custom. ህጉ ከወጣ ኦሬዲ ህጉ አለ ወይ ደግሞ ከወጣ በጣም ቆይቷል፣ ነገር ግን በፕራክቲካል ወይ ደግሞ በህግ አስገድዶ አድርጉ አይባልም። ሶ በዛ ጊዜ ሰው በከስተምሊ
እንደቀረ ሪፒል እንደተደረገ ይቆጥረዋል ማለት ነው። ፎር ኤግዛምፕል in 1920 law says all horses must wear bells. No one has used it for 18 years. No police officer has enforced it. People might argue it is repealed by disuse. ምን ማለት ነው? ለምሳሌ በ1920 ላይ ሁሉም ፈረሶች ቤል መልበስ አለባቸው ኦር ደግሞ የቃጭል ምናምን ማድረግ አለባቸው ተብሎ የሚባል ህግ ወጣ። ለ80 ዓመት ማንም ሰው አልተጠቀመውም፣ ኦልሬዲ ትተውታል። እና የትኛውን ፖሊስ ኦፊሰር ደግሞ ያንን እንዲያደርጉ ፈረሶች ባለቤቶቻቸውን አያስገድድም። ዘን ይሄኛው ህግ ምን ይሆናል ማለት ነው? ሪፒልድ ይላል። በምን? በዲስ ዩዝ ማለት ነው። ኢፌክት ኦፍ ሪፒል፣ አንድ ህግ ሪፒል ሆነ ማለት ምን ይፈጠራል ማለት ነው? የመጀመሪያው ፊውቸር ኢን አፕሊኬቢሊቲ፣ ወደፊት ተቀባይነት አይኖረውም። ዘ ሪፒልድ ሎው ዳዝ ኖት አፕላይ ቱ ኤኒቲንግ ዛት ሃፐን አፍተር ዘ ሪፒልድ። ከዚህ በኋላ አዲስ ህግ ከወጣ በኋላ ኦልሬዲ ሰው የሚመራው በምኑ ነው ማለት ነው? በአዲሱ ህግ ብቻ ነው። ኤ ታክስ ሎው ኤግዛምፕል እንያና እስኪ። ኤ ታክስ ሎው ኢዝ ሪፒልድ ኦን ዲሴምበር 31 ኦን ጃንዋሪ 1. You earn money, you do not pay that tax. The old tax law has no power over January 1. It means ጃንዋሪ 1 ላይ ማንም ሰው ታክስ አይከፍልም ብሎ አዲስ ህግ ከወጣ ዘንድ እስከ ዛሬ ደግሞ እኛ የምናውቀው ምንድነው? ሁሉም ሰው የሰራውን ታክስ ይከፍላል። ስለዚህ ታክስ አይከፍልም ከተባለ ኦልዱ ስለቀረ ምን ነው? ፊውቸር አፕሊኬቢሊቲ ስለሌለው፣ ስለዚህ አዲሱ ህግ ነው ማንም ሰው ምን አይከፍልም ማለት ነው? ታክስ አይከፍልም። ሁለተኛው ኢፌክት ነን ሪቫይቫል። ኢት ሚንስ ኢፍ ሎው ኤ ሪፒልድ ባይ ሎው ቢ ዘን ሎው ቢ ሪፒልድ ባይ ሎው ሲ ሎው ኤ ዳዝ ኖት አውቶማቲካሊ ካም ባክ ቱ ላይፍ። የሆነ ህግ በ1920 ለምሳሌ የሆነ ህግ አለን ዘን በ1980 የሆነ ህግ የ1920ን ቢተካው እና ደግሞ የ1980 2000 ለሌላ ህግ ቢተካው የ1920 ተመለሰ ማለት አይደለም። ነን ሪቫይቫል ድጋሚ የመነሳት ቻንስ አይኖረውም ማለት ነው። በኤግዛምፕል ኦልሬዲ አሁን ያልኳችሁ ነው ይሄም ኤግዛምፕሉ። ሶስተኛው ኢፌክት ደግሞ ነን ሪትሮአክቲቭ ነው። ፓስት ላይ የሰራችሁት ለምሳሌ ሁሉም ሰው ለምሳሌ ሌላ ኤግዛምፕል ካለ እኔ ከምሰጣችሁ ጃንዋሪ 2020 you commit crime X at that time the punishment was 5 years in prison. በ2020 በውጮች አቀጣጠር ማለት ነው ኤክስ የሚባል ሰው ምን ፈጸመ? ወንጀል። ያ ወንጀል ደግሞ በዛኔ ስንት ዓመት ያስቀጣ ነበር? 5 ዓመት ያስቀጣል እንበል። law X is repealed. The new law says crime X is no longer a crime at all. The police arrest you for the January crime. ከያን አይነት ወንጀል ግን ከዚህ በኋላ አያስቀጣም ብሎ አዲስ የድሮን ኦልድ ላው ሪፒልድ የሚያደርገው አዲስ ህግ ቢወጣ ሰውየው ያኔ በሰራ ወንጀል ምን አይሆንም ማለት ነው? አይቀጣም ወር አይታሰርም ማለት ነው። ለምሳሌ በክሪሚናል ወንጀላችን እስከ 2005 ድረስ የሴት መድፈር አያሳስርም ነበር። ሴት መድፈር አያሳስርም ብሎ እስከ 2005 ድረስ የሆነ ሰው ሴትን የደፈረ ሰው ቢኖር በ2006 ወር ከዛ በኋላ ባሉ ህጎች አይጠየቅም ማለት ነው። ነን ሪትሮአክቲቭ ማለት ፓስት የሰራነውን ተመልሶ ህግ ከመውጣቱ በፊት ተመልሶ የነበረውን ስራ አይጠይቅም ማለት ነው። ኦኬ the last effective ምንድነው? effect subsidiary legislation. When a parent law proclamation is repealed, its child or regulation in directive usually die too. ዋናው ህግ ይሄ ለምሳሌ ከታክስ ጋር ለምሳሌ ታክስ ከዚህ በኋላ አይከፈልም ካለ የሆነ ህጉ አዲስ ህግ ታክስ እንዴት ነው ካልኩሌት መሆን ያለበት? እንዴት ነው ደረጃ ለአመርሃ ግብር ከፋዮች መክፈል ያለባቸው የሚሉ ሰብሲዳሪ ለዎች አብረው ምን ያመረጋሉ ማለት ነው? ይሞታሉ ማለት ነው። ይሄኛው ኢፌክት ሰብሲዳሪ ሌጅስሌሽኖች ዳይ ያደርጋሉ። ካን ሪፒል የሚለው እንግዲህ how can repeal or who can repeal የሚለውን በዚህ አይተናል። ይሄን ይመስላል እንግዲህ ቻፕተር 4 ቴንክ ዩ ፎር ስላዳመጣችሁኝ። ቪዲዮውን በደንብ እንግዲህ ለሌላ ሰው እንዲደርስ ሼር አድርጉት፣ ላይክ አድርጉ፣ ኮሜንት ሀሳባችሁን ጻፉ። በተጨማሪም ቀድሞ ለቀጣይ ዓመት ቀድሞ ለሚመዘገቡ 3 ሰዎች በነፃ ኮርሱን ለማስተማር ጊቫዌይ ይኖረናል። ነገር ግን ይሄ ሁሉም የሆነ ቀድማችሁ ላናገራችሁኝ 3 ሰዎች ብቻ ነው። በቴሌግራም ላይ
ዲስክሪፕሽን ላይ አስቀምጣለሁ የቴሌግራም አካውንቴን። በዛ ላይ ቴሌግራም ላይ ሰርች አድርጋችሁ ታገኙ ትችላላችሁ።